ሰላም ቤተሰቦች እንዴት ናችሁ? በሽር ነኝ። ባጭር ትሬኒንግ ወይም ደግሞ ኮንፈረንስ ወደ ኢሮፕ መምጣት የምትፈልጉ ሰዎች ካላችሁ ይሄ ቪዲዮ ለእናንተ ነው። እንግዲህ ከዚህ ቀደም በምሰራቸው ቪዲዮዎች ላይ ኮሜንቶች ላይ ማለት ነው የተለያየ መልእክቶችን አነባለሁኝ። እንዲሁም ደግሞ ዲኤም ከሚደረጉልኝ መልእክቶች መካከል በአብዛኛው አንተ ልጅ ከስዊድን ውጪ ሌላ ሀገር አታውቅም ወይ? እስኪ ሌላ ሀገር ቀለል ያለ ፕሮግራም ካለ ሰጀስት አድርገን የሚሉ መልእክቶችን አያለሁ። ስለዚህ ይሄን ቪዲዮ የሰራሁት እንግዲህ ለእናንተ ነው ማለት ነው። ዛሬ ማስተዋወቃችሁ አንድ ፕሮግራም ሊደርሺፕ ሰርቲፊኬሽን ኢን ግሎባል ዲፕሎማሲ የሚባል ፕሮግራም ነው። ይሄ ፕሮግራም እንግዲህ የተዘጋጀው ብራሰልስ ወይም ደግሞ ቤልጅየም ውስጥ ነው። ይህን ፕሮግራም ያዘጋጀው ሄድዌይ ኢንስቲትዩት ኦፍ ስትራቴጂክ አሊያንስ የሚባል ተቋም ነው። ይሄ ፕሮግራም የሚቆየው ከ15 እስከ 18 ጁን 2026 ነው። የሚቆየው ለ4 ቀን ነው። ወደ 20 ሰዓት አካባቢ የኮንፈረንስ ፕሮግራም ነው እንግዲህ የሚኖረው። ዴድላይኑ ይሄንን ፕሮግራም አፕላይ ለማድረግ ዴድላይኑ ኤፕሪል 5 ነው 2026። ነገር ግን ሌት አፕሊኬሽን እስከ 7 ሊቀበሏችሁ ይችላሉ። ግን ፎርማል ዴድላይኑ ግን ኤፕሪል 5 ነው። ማንን ነው የሚፈልገው? እዚህ ፕሮግራም ላይ እንድትሳተፉ የሚፈልገው ተማሪ ሆናችሁ ሰዎች፣ ፕሮፌሽናሎች፣ ስራ ላይ ያላችሁ አክቲቪስቶች፣ ሲቪል ሰርቫንቶች፣ ኤንጂኦ የምትሰሩ ሰዎች እንዲሁም ደግሞ አስፓይሪንግ የሆናችሁ ዲፕሎማቶች ካላችሁ ይሄ ለእናንተ ነው ማለት ነው። ፕሮግራሙ ትኩረት የሚያደርገው ኢንተርናሽናል ዲፕሎማሲ ኤንድ ሊደርሺፕ ላይ ነው። ፕሮግራሙ ዓላማው ምንድነው? የዚህ ፕሮግራም ዓላማ እንግዲህ የሚመጡ ሰልጣኞችን በግሎባል ዲፕሎማሲ እና ኢንተርናሽናል ሪሌሽን፣ ፖሊሲ ሜኪንግ ኤንድ ግሎባል ገቨርናንስ፣ ዲፕሎማቲክ ኔጎሺዬሽን ኤንድ ኮንፍሊክት ሪዞሉሽን፣ ስትራቴጂክ ኮሚኒኬሽን ኤንድ ፐብሊክ ዲፕሎማሲ፣ ሊደርሺፕ ኢን ኢንተርናሽናል ኮኦፕሬሽን በእነዚህ ጉዳዮች ላይ እንግዲህ እናንተን የተወሰነ እውቀት ማስጨበጥ ነው። ፕሮግራሙ በተለያዩ መንገዶች ይካሄዳል። በአራቱ ቀን ፕሮግራም የተለያዩ ዲፕሎማቲክ ኔጎሺዬሽን ሲሙሌሽኖች ይኖራሉ። ፖሊሲ ወርክሾፕስ ኤንድ ሊደርሺፕ ሴሽኖች ይኖራሉ። ግሩፕ ዲስከሽኖች ይኖራሉ። እንዲሁም ደግሞ ቪዚት ይኖራል። ምንድነው ዘንድሮ ቪዚት የምታደርጉት? እንግዲህ ተሳክቶላችሁ የምትገኙ ከሆነ የአውሮፓን ፓርላመንት ነው የኢሮፒያን ፓርላመንትን ቱር ያስጎበኟችኋል። ከዛ ውጪ ደግሞ እንግዲህ ካልቸራል ኤክስቼንጆች ይኖራሉ ማለት ነው። ምንድናቸው ቶፒኮቹ ከቨር የሚደረጉት እዚህ ፕሮግራም ላይ? እዚህ ፕሮግራም ላይ ከቨር የሚደረጉት ፕሮግራሞች ወይም ደግሞ ቶፒኮች የመጀመሪያው ግሎባል ዲፕሎማሲ ኤንድ መልቲላተራል ኢንስቲትዩሽንስ፣ ኢዩ ገቨርናንስ ኤንድ ዲሲዥን ሜኪንግ፣ ሂውማን ራይትስ ኤንድ ሁማኒቴሪያን ሎ፣ ክላይሜት ቼንጅ ዲፕሎማሲ፣ ኢንተርናሽናል ትሬድ ኤንድ ኢኮኖሚክ ዲፕሎማሲ፣ ኮንፍሊክት ሪዞሉሽን ኤንድ ፒስ ቢልዲንግ፣ ሰስቴናብል ዴቨሎፕመንት ጎልስ። እነዚህ ላይ ነው ርዕሶቹ ትኩረት የሚደረግባቸው ማለት ነው። ፈንዲንግን በተመለከተ ለ50 ሰዎች ፉሊ ከቨር ያደርጋሉ። ለ50 ሰዎች ፉሊ ከቨር ማለት ምንድነው የሚያደርጉት? ደርሶ መልስ የአየር ቲኬት ከኢትዮጵያ ቤልጅየም፣ የቪዛ ወጪያችሁን፣ ከዛ ደግሞ አኮሞዴሽን ይሰጧችኋል፣ የምትቆዩበት ቦታ ይሰጧችኋል። ነገር ግን ምናልባት 2 ሰው ምናምን አድርገው ሊሰጧችሁ ይችላሉ። ለብቻችሁ ላይሆን ይችላል። ሼርድ አኮሞዴሽን ነው የሚለው። ከዛ ምግባችሁ የተሸፈነ ነው። ከዛ ሁሉም ሴሽኖች ደግሞ እንድትሳተፉ ፉሊ ከቨርድ ነው። ከዛ ውጪ ሰርቲፊኬሽን ይኖራችኋል። ሰርቲፊኬት ይሰጣችኋል ስትጨርሱ። ከዛ ደግሞ የኢሮፕን ፓርላማ ቪዚት ታደርጋላችሁ ማለት ነው። ፓኬጆቹ ባጭሩ እነዚህ ናቸው። ነገር ግን በዚህ አጋጣሚ ልነግራችሁ ፈልገው ይሄን አፕሊኬሽን ስታመለክቱ ትንሽ $16 ማመልከቻ ክፍያ አለው። $16 ሆፕፉሊ ያው ማኔጅ ታደርጉታላችሁ ብዬ ስላሰብኩ ነው። $16 ብዙ ስላልሆነ ነው ወደ እናንተ እያመጣው ያለሁት። ከዛ ውጪ ከ50 ውጪ 100 ሰዎችን ደግሞ ለ100 ሰዎች ደግሞ ፓርሻል ከቨር ያደርጋሉ። ፓርሻል ፉሊ ሳይሆን ፓርሻል። ምን ለምሳሌ ሁሉንም ሴሽኖች አክሰስ እንድታደርጉ ያደርጓችኋል። ቪዛ ሰፖርት ያደርጓችኋል። ሰርቲፊኬሽን ይሰጧችኋል። እንዲሁም ደግሞ አንዳንድ ሎጂስቲክ ጉዳዮችን ከቨር ያደርጉላችኋል። ለ100 ሰዎች ለ50 ፉሊ ነው፣ ለ100 ደግሞ ፓርሻል። ከዛ ደግሞ አይ ራሴ ከፍዬ መምጣት ፈልጋለሁ ካላችሁ ደግሞ አቅም ያላችሁ ሰዎች በፓኬጅ እንደ ፓኬጁ ይለያያል። ከ$599 ጀምሮ እስከ $1299 ድረስ አማራጮች አሉላችሁ ፓኬጆቹን የመግዛት ማለት ነው። ጀስት ለመረጃው ያህል ነው። ምክንያቱም እኔ ፐርሰናሊ የምፈልገው በፉሊ ፈንድድ እንድትመጡ ነው። እሺ ኤሊጂቢሊቲ ክራይቴሪያው ምንድነው? እዚህ ፕሮግራም ላይ ለመሳተፍ መስፈርቶቹ ቤዚክ መስፈርቶቹ አንደኛ ከ15 ዓመት እስከ 55 ዓመት መሆን አለባችሁ። ሌላው ከቤልጅየም ካልሆነ ከየትኛውም ሀገር ልትሆኑ ትችላላችሁ። ተማሪ መሆን አለባችሁ ወይም ደግሞ ልትመረቁ ያላችሁ ተማሪ መሆን አለባችሁ። ያ ማለት ምን ማለት ነው? ግራጁዌት የምታረጉ በቅርቡ ካላችሁ ለእናንተ እንግዲህ የተሻለ ቻንስ አለው ማለት ነው። ከዛ ውጪ ሰራተኞች
እንዲሁም ደግሞ አክቲቪስቶች ካላችሁ ይሄ እናንተን ይመለከታል ማለት ነው። ከዛ ውጪ በሊደርሺፕ ዲፕሎማሲ እና ኢንተርናሽናል አፌርስ ኢንተረስቱ ሊኖራችሁ ይገባል። ከዛ በእንግሊዝኛ ኮሚኒኬት ማድረግ ይጠበቅባችኋል። በዚህ አጋጣሚ ኮሚኒኬት ማድረግ ይጠበቅባችኋል እንጂ IELTS ወይም ደግሞ ቶፍል አይጠይቅም። ምንም አይነት ማስረጃ አይጠይቅም። እሺ ስለ ፕሮግራሙ ይሄን ያህል ካልን ምን ያስፈልጋል እንዴት እናመልክት የሚለው እንግዲህ እዚህ ያስቀምጥኩላችሁ ዌብሳይት ላይ ገብታችሁ ኦንላይን ላይ የሚሞላ ፎርም አለ። ያንን ፎርም በመሙላት አፕላይ ማድረግ ትችላላችሁ። ከዚህ በተጨማሪ እንግዲህ ምንድነው የሚያስፈልጋችሁ በዋነኝነት ኦንላይን የሚሞላው ፎርም ከሞላችሁ በኋላ CV ወይም ሬዚዩሜ ያስፈልጋችኋል። ኖርማሊ ከ1 እስከ 2 ፔጅ ድረስ የሚሆን CV እና ሬዚዩሜ ያስፈልጋችኋል። ከዛ ሞቲቬሽን ስቴትመንት ያስፈልጋችኋል። ሾርት ኢሴ ወይም ደግሞ ሞቲቬሽን ስቴትመንት። ይሄ አጭር ነው። ለምንድን ነው ይሄን ፕሮግራም ጆይን ማድረግ የፈለጋችሁት የሚለውን ብትችሉ በአንድ ገጽ ጽፋችሁ ማስገባት ይኖርባችኋል። ከዛ ውጪ ስለ ፓስፖርት ኢንፎርሜሽናችሁ ያው ትጠየቃላችሁ። ፓስፖርታችሁ ያስፈልጋችኋል። ከዛ ደግሞ የከፈላችሁበት አፕሊኬሽን ፊው $16 አለው ብያለሁ። እሱን የከፈላችሁበትን ማስረጃ ታቀርባላችሁ ማለት ነው። ስለዚህ በዋነኝነት እነዚህ ናቸው የሚያስፈልጉት። እንግዲህ ሊንኩን እንዳልኳችሁ ይሄው ከላይ ማስቀምጬላችኋለሁ፣ እንዲሁም ደግሞ ካፕሽን ላይ ማስቀምጥላችኋለሁ። ከዛ በተጨማሪ ደግሞ ቴሌግራም ቻናሌ ላይም እንዴት ይሄንን ሙሉ መረጃውን አስቀምጥላችኋለሁ። ቴሌግራም ቻናሌን ለማግኘት እንግዲህ ባዮ ላይ በመግባት ሊንክ ትሪ ያለላችሁ እዛ ውስጥ ገብታችሁ ታገኙታላችሁ ማለት ነው። ስለዚህ ሁላችሁም እንድታመለክቱ ላበረታታችሁ እፈልጋለሁ። ሁላችሁም ከወዲሁ እንዲቀናችሁም መልካም ምኞቴን እገልጻለሁ።